ሰላም ጋይስ እንዴት ናችሁ? ዛሬ ከዮሐንስ መመለሴ ነው። በጣም ደክሞኛል። ዛሬ ደግሞ ዝርዝር እያሉ እንደዚህ ሲያጨናንቁ ነው የቆዩት። ለማንኛውም ዛሬ ሰራውትን ኑ ላሳያችሁ። ይቺን ብቻ እንደዚህ ሳብ ተለወጡ። እንደ 50 ሳንቲም እንዴት ይሰጣል? 50 ሳንቲም አሁን ምን ይሰራል? የማይገዛ ነገር ለምን ታመጣላችሁ? እኛ ስራ ብለን ወጥተን ይችን ይዞ መግባት አግባብ ነው? አይናችንን አፍጥጠን ካሁን ይሰጡናል እያልን እኮ ተሳቀቀን። ምን ማለት ነው? እሺ አሁን ይችን ብር ይዞ መግባት ማለት በቃ የልጆች የትምህርት ቤት ክፍያ አለብን፣ የመኪና ግብር አለ፣ በአመት የቤት ግብር አለ፣ የውሃ አለ፣ የመብራት አለ። በጣም ከባድ ነው ኑሮ። ኧረ ተው ግን ብር ስጡ እንዴ!